ሰይፉ ከተለመዱት የሚዲያ ሾዎችና ፕሮግራሞች ወጣ ብሎ ወደ ቲክቶክ የቀለጠው መንደር ድንገት ዘው በማለት ጨልፎ ለመውጣት ያደረገው ጥረት አቤት ወዴት የሚል ጥያቄን አስነስቶበታል። የቲክቶኩ መንደር ሌላ ዓለም ነው። የራሱ ተዋናያን፣ የራሱ ያጫወት ስልትና የራሱ ዳኞች አሉት። እናም ወደ ሌላው ዓለም የቲክቶኩ መንደር ብቅ ያለው ሰይፉ ፋንታሁን በዚሁ መንደር በነበረ ቆይታ ከባድ ጥፋት አጥፍተሃል በሚል ዳኞች ተሰይመው በራሳቸው ሕግ እየዳኙት ነው። ከቲክቶክ አዶናይ በሰይፉ ፋንታሁን ቅር እንደተሰኘና እንዲሁም ደግሞ ሰይፉ ፋንታሁን አሽሙር እንደተናገረው በመግለጽ ሰይፉ ሾው ላይ መቅረብ እንደማይፈልግ አስታውቋል። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። እንዴ ጌጤ ፋሽን ቀይራ መጣች። እኔ ምነው አሁን ይሄን አያችሁ። ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ። መጀመሪያ በጣም መብቱ ነው፣ ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለመምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድሜ ኢትዮጵያዊ በራሱ ማለት ነው። ኢትዮጵያ በመሆኑ ብቻ በኢትዮጵያዊነት እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አድርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም። ኢንሰልት ያደርገናልኛል። በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንዳ ወንድ እኮ ነው። ውስጡን ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየው ውስጥን የሚያቅል ያውቃል። አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥር አይመስለኝም። እኔ ምንድነው አንተ ራስን ምን ብለህ ነው ሪፈር የምታደርገው? ሰር ሚስተር ወይዘሮ ወይዘሪት እንትን ምንድነው አንተ? በጣም ነው የማፍረው። አለማፈሬ ደግሞ ላይቭም ገብተህ ነበር። ላይቭ ዲስኮኔክት ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ! ግን ዘመድ የለህም ጭራሽ። እንደው ተው የሚል ዘመድ የለም። ገርል ፍሬንድ ኖሮ አቅም አታፍርብህ? እሷ ስታይ የሆነ ቤተሰብ ወንድሞች የሉም? የምር ወንድሞች የሉም? አልተወለዳችሁም ወንድሞች እዛ ቤት ውስጥ? ብቻ ነው እንትን ያልከው። ከየት ነው የመጣው? በቃ አፈሩ የወንድ ልጅ ቡና በእንትን በቲማቲም ተቀባና ምናምን ዘንዋት ቆዳ ጠራ ምናል። የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ። ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ፣ በየትኛውም ዓለም ማህበረሰብ ይመስለኛል። ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም። ወንድ ልጅ የራሱ የሆነ ፕሮቴክተር ነው። ወንድ ልጅ ፕሮቫይደር ነው። ወንድ ልጅ የራሱ የሆነ ፊገር አለው። የራሱ የሆነ መገለጫ ውበት አለው። ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ምናምን ሊሆን ይችላል። በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያደርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች? ያቺ አልጋነሽ ናት። ማናት ወይባ? ቁጥር ሰጣለሁ። እሷ ጋር ደግሞ ቅቤ የተቀብተ ግባና እንትን ሳፎኬት አድርገው። ኧረ ፈሩ ተው፣ ግድ የላችሁም ተው። እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት። ሲሆን እኔ ከቤቴ ስወጣ የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው። ትልትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በእኔ ቤት ማማረብ ብዬ እኮ አላረገውም። ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለ ምን በወጣው
ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል። የራስ ላይፍ ነው ብቻ አይሰራም። የራስ ላይፍ የለም። የራስ ላይፍ ካለ ቆልፈ ከቤት አትድረስ። ወደ ቲክቶክ የቀለጠው መንደር ድንገት ዘው በማለት ጨልፎ ለመውጣት ያደረገው ጥረት አቤት ወዴት የሚል ጥያቄን አስነስቶበታል። የቲክቶኩ መንደር ሌላ ዓለም ነው። የራሱ ተዋናያን፣ የራሱ ያጫወት ስልትና የራሱ ዳኞች አሉት። እናም ወደ ሌላው ዓለም የቲክቶኩ መንደር ብቅ ያለው ሰይፉ ፋንታሁን በዚሁ መንደር በነበረ ቆይታ ከባድ ጥፋት አጥፍተሃል በሚል ዳኞች ተሰይመው በራሳቸው ሕግ እየዳኙት ነው። ከቲክቶክ አዋርድ ጋር በተያያዘ ነው። የቲክቶኩ መንደር በራሱ የዳኝነት ሕግ መሰረት ምርጥ የተባሉ ቲክቶከሮችን አወዳድሬ ልሸልም ነው በማለቱ በተወዳዳሪዎች መካከል ከባድ ትንቅንቅ ይታያል። ውጤቱ በዳኞች እንደዚሁም በቲክቶኩ መንደር ታዳሚዎች ድምጽ የሚወሰን ነው። 70 በመቶ የታዳሚያን ድምጽ እንደዚሁም 30 በመቶ ደግሞ የዳኞች ድምጽ በሚሰጥበት ውድድር ላይ አዶናይና ዩቲናስ በመባል የሚታወቁ ወጣቶች ትንቅንቅ ላይ ናቸው። ሁለቱም በሚሊዮኖች የሚቆጠሩ የቲክቶክ ተከታይ ያላቸው። የቲክቶክ መንደር ታዳሚም ድምጹን እየሰጠና እየነፈገ ከሁለቱ ቲክቶከሮች መካከል አንዱን አሸናፊ ለማድረግ የየድርሻውን እየተወጣ ነው። ውድድሩ በሀገር ውስጥና በአፍሪካ ደረጃ የሚካሄድ ነው። የሀገር ውስጡ በመጪው ህዳር 20 ፍጻሜውን ያገኛል። ቤስት ኮንቴንት ክሬተር እና ቤስት ኢንፍሉዌንሰር የሚሉ የውድድር ምድቦች ወይም ካታጎሪስ ናቸው። በዚህም የተመልካች ድምጽ አንድ ጊዜ አንደኛው ሌላ ጊዜ ደግሞ ሌላኛው እየመሩና እየተከተሉ ባለበት ሁኔታ ሰይፉ በራሱ የቴሌቪዥን ሾው ላይ እንስቷን ዩቲናስ በእንግድነት ይዞ ቀረበ። አቧራ የተነሳውም እዚህ ጋር ነበር። ተቃውሞ ሁለት ተወዳዳሪዎች አንገት ለአንገት ተናንቀው ባለበት ሁኔታ ሰይፉ የህዝብ ድምጽ በሚያዛባ መልኩ እንዴት እሷን ብቻ ለይቶ ያቀርባል የሚል ነበር። አንድም አለማቅረብ ካቀረበም ሁለቱንም ተወዳዳሪዎች አንድ ላይ ማቅረብ ነበረበት በሚል ከባድ የማህበራዊ ሚዲያ ተቃውሞ ተቀሰቀሰ። ሰይፉም ከባድ የሚባል የተቃውሞ እርጅብኝን አስተናገደ። ሰይፉ ከባድ ነገሩ በዚህ ሳይበቃ ሰይፉ ለቲክቶክ መንደሩ ተቃውሞ የሰጠው ምላሽ ደግሞ ሌላ አዲስ አቧራ አስነስቶ ዙሩን አከረረው። ሰይፉ በድምጽ አሰጣጡ ሂደት የተዛባ ሁኔታ እንዲፈጠር በማድረግ በደል አድርሶበታል የተባለውን በተመለከተም ሰይፉ አንድ መልእክትን አስተላለፈ። መልእክቱም የጥሪ መልእክት ነው። ጥሪውም አዶናይ ቅር ከተሰኘ እሱም በሾው ላይ በመምጣት መቅረብና የራሱን የምረጡ እንቅስቃሴ ማድረግ የሚችል መሆኑን የሚገልጽ ነበር። በዚህ መሃል በነበረው ሌላ የሰይፉ እንግዳ ላይ በነበረ አንድ ፕሮግራም ላይ ሰይፉ ያደረገው ንግግር ደግሞ ሌላ አዲስ እሳትን ጫረች። ይህችም ንግግር የቲክቶክ ስኬትንና ሽልማትን የምትመለከት ነበረች። ሰይፉም እንዲህ አለ። ቲክቶክ ላይ የሚሰሩ ሰዎችን መሸለም ጥቅም አለው። መሸለም የሚያስፈልገው ጥሩ የሚሰሩ ሰዎች ስለሚበረታቱ ነው። ከጾታዊና ከንግግር አንጻር ነውር ጌጥ የሆነበት ሰዎችም ስለሚናገሩት ነገር የማያስቡበት ነገር አለ። እነዚህን ገሸሽ እያደረጉ ጥሩ ነገር ማቅረብ ለትውልድ ይጠቅማል። አለበለዚያ በአነጋገርና በድርጊት የተወላገደውን ሰው ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት የሚመስለው እሱ ነው። በአነጋገሩና በስነ ምግባሩ ጋር በተያያዘ በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል ሲልም ነበር ሰይፉ የተናገረው። ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንጻር ወይ ደግሞ ከንግግር አንጻር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆመው ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ በተነሳው አቧራ አድፍጦ የቆየው ቲክቶከሩ አዶናይ በዚህ ወቅት ለሰይፉ ምላሽ ለመስጠት ብቅ አለ። ምላሹም በአንተ ሾው ላይ አልቀረብኩም በማለት መቅረብ የማይፈልግባቸው ምክንያቶች 1 2 3 ብሎ በራሱ የማህበራዊ ትስስር ገጾች ላይ ያቀረበበት ሁኔታ ታይቷል። አዶናይ ካቀረባቸው ምክንያቶች መካከልም አንደኛው ከዚህ ቀደም በአንተ ሾው ላይ ለመቅረብ ጥረት አድርጌ ገሸሽ አድርገህ ችላ ብለኛል የሚል ነው። ከዚህ አለፍ ባለ ግን አዶናይ በሌላ ሾው ላይ ተናገረው አሽሙር በጣም አስገርሞኛል ሲልም ተናገረ። ይቺም አዶናይ ተናድጄባታለሁ ያላት የሰይፉ ንግግር ቲክቶክ ላይ የሚሰሩ ሰዎችን መሸለም ጥቅም አለው። መሸለም የሚያስፈልገው ጥሩ የሚሰሩ ሰዎች ስለሚበረታቱ ነው። ከጾታዊና ከንግግር አንጻር ነውር ጌጥ የሆነበት ሰዎችም ስለሚናገሩት ነገር የማያስቡበት ነገር አለ። እነዚህን ገሸሽ እያደረጉ ጥሩ ሰውን ማቅረብ ለትውልድ ይጠቅማል። አለበለዚያ በአነጋገርና በድርጊት የተወላገደውን ሰው ጀግና ያልነው ቀን ግን ከታች የሚመጣው ሰው ጀግንነት የሚመስለው እሱ ነው። በአነጋገሩና በስነ ምግባሩ ጋር በተያያዘ በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል ሲልም ሰይፉ የተናገራት ነበረች። ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንጻር ወይ ደግሞ ከንግግር አንጻር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት
ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ አዶናይም ይችን ጠቅሶ ምላሽ ሰጠባት። አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን አዲስ ዙር አቧራ መጨስ የጀመረውም እዚህ ጋር ነው። የቲክቶክ መንደር ሰይፉ ላይ ሆ ብሎ ተነሳ። ሌላ አዲስ ፍልሚያም ተጀመረ። በዚህ ወቅት ሰይፉም ዝምታን መረጠ። አሁን የምርጫ ውድድሩ በሰይፉ ጥልፍልፍ ታጅቦ እንደቀጠለ ነው። እናንተ መሰሎች እስክትበስሉ ያው እኛ ማራራችን ነው። አይሚን ሰይፉ ማን ነው? ማለት ትልቅ ነገር ነው እንዴ? ከም ነገር መስራት ጀግንነት ነው። ማድረቅ ደግሞ መሰልጠን ነው። ማጣጣል ደግሞ መረገም ነው። ታውቀዋለህ፣ በሚዲያ ኢንዱስትሪ ላይ ምንም እረፍት ከተቸገሩት ጋር እያዘነ ከተደሰቱት ጋር እየሳቀ ካለቀሱት ጋር እያለቀሰ ገንዘብ ማሰባሰቢያ ቢያስፈልግ ሚዲያውን ከፍቶ ቀን ከሌሊት ሳይደክም እስከ መታመም የደረሰ እኛ ሚዲያውን ሰዎች እርዳታ የአየር ሰዓት በነፃ የሰጠ በስራው ምስጋና ሞቀስም የማያስደነግጠው በወሬ ባሉባልታ የማይሰበር ጠንካራ ኢትዮጵያዊ ልብ ውስጥ የሚኖር ብርቱ ሰው ነው። ሰይፉ ማለት ራዳነት ጥግ የገባው ደግነት ተምሳሌ ሰው ማለት እሱ ነው። እድሜም በአስተሳሰብም እንጭጭ ነህ፣ አልፈርድብህም። ሰይፉ ማለት አንጋፋ ኢትዮጵያ ውስጥ አሉ ከተባሉ ከፍ ያለ ደረጃ ያለው ምርጥ ድንቅ ሰው ነው። ሰይፉ ማንነት ወደፊት ስትበስል ይገባሃል። እናንተ መሰሎች እስክትበስሉ ያው እኛ ማራራችን ነው። እግዚአብሔር ትዕግስቱን ይስጠን። ወደፊት ግን በቀለለ አስተሳሰብና በቀለለ ሚዛን ሰውን አትመዝንሽ። ቅም ነው ሰይፉን የምትወቅሱት። አዶናይ ራሱ ለመቅረብ መብት ነው። እሱ ጥሪ አቅርቦልሃል፣ አንተ ለመቅረብ መብት ነው። ግን እንደዚህ ደግሞ ሰይፉን የሚናገሩትን ሰዎች ደግሞ ወጥተህ ድምጽ ብትሰጥ ደስ ይላል። ሰይፉን የተነቀፋ ቢጥለው ኖሮ ዛሬ አልነበረ የሚወድቀው። አልወደቀም። አንተ ማነህ ብሎ ማለት ቀላል ሊመስል ይችላል። እሱ ሚዲያ ብዙ ሰዎች የዳኑ አሉ። የምንናገረውን ብናውቅ ጥሩ ነው። ልቦና ይስጠን። አዶናይ ሰይፉ ሾው ላይ ይቅረብ ብሎ በጣም ብዙዎች ሲጮሁ አንዱ ሪፕላይ ላይ ገብቶ ምን አለ? ሰይፉ ራሱ አዶናይ ጋር ይቅረብ ብሎ ኮሜንት አድርጎ በጣም እየሳኩኝ ነበረ ዛሬ። ለማንኛውም የሶሻል ሚዲያ ፓወር እንግዲህ እንደዚህ ነው። አንድ ኮንቴንት ክሬተር በዚህ ዘመን ከአንድ ትልቅ የቲቪ ሾው ጋር ይወዳደራል ማለት ነው። ይሄ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም ያለ የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ነው የተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ትንሽ እናንሳው ሶፊ፣ ይሄንን ጉዳይ አይ ትንሽ አይደለም በደንብ ነው የምናነሳው። ግርሜዬ ድምጾችም አሉን፣ ድምጾችንም እንለቃለን። ያው ግርሜዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነውና በጣም ከልብ እናመሰግናለን ይህንን በማድረጉ። ይህንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተደበቀ ቁጥር እየበዛ ነው፣ እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በመያዝ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለህ ግርምዬ የሚለቃቸውን ድምጾች የቀድሞ ተጫዋቾች እነ ህይወት ደንጊሶ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት እያለች ነው እሷ ስትናገር የነበረውና የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ሆን ብለን ነው ስማቸው እንዲጠራ ያደረግነው። ግን ያው እንደው ይበልጥ ህይወታቸው እንዳይበላሽ ይበልጥ ደግሞ ሌላ ጣጣ ውስጥ እንዳይገቡ በማሰብ ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች።
ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት እና የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ እና ይሄ በትልቁ ጥያቄ የሚያስነሳ ነው። ዙሮኛ ግን እስቲ ለአሁኑ በተወሰነ መንገድ ይሄን ፕሮግራም ገና ይቀጥላል። የማይቆም ከሆነ ገና የሚወጡ ቪዲዮዎች፣ ሌሎች ድምጾችም ይኖራሉ። ሌሎችንም ግን አሁን ቢያንስ ማስደንገጫ የሚሆን በቂ ማስረጃዎችን ለማቅረብ እንሞክራለን። ፍሬን እንዲይዙ ማለት ነው። ፍሬን ይዘው እንዲታረሙ ወዴት ነው እየሄድን ያለ ነው የሚለውን ቆም ብሎ እንዲያገናዝቡ፣ ክርስቲያንም ወደ ቤተክርስቲያን፣ ሙስሊም ከሆኑ ወደ መስጊድ ሄደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንስሐ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ለማድረግ ነው ዋናው የዚህ ፕሮግራም ዋነኛ